እግዚአብሔር ከሁላችን ጋር ይሁን። ወይዘሩ ቀዝቀዝ ስላለ ነው እንዴት ነው ልባችሁ እንደዚያ እንደ ወይዘሩ ነው? ልባችሁ የሞቀ ነው አይደለ? ቃሉን ለመስማት ለሚጠይቃችሁ ደግሞ ለመመለስ የተነቃቃ ስሜት እንዲኖራችሁ አሳስባለሁኝ። ያው ሁልጊዜም እንደምለው ከኔ ጋር ስንማር እንድንናገር እንድናወራ ፈልጋለሁኝ። ዛሬም ይሄንኑ ክፍል እንቀጥላለን። እስቲ ወደ ኋላ መለስ ብለን የዮሐንስ ወንጌል ምዕራፍ 1ን ከቁጥር 9 እስከ 13 ድረስ ያለውን አነባለሁኝ። ቁጥር 11 ድረስ ያየን እንደነበር አስታውሳለሁኝ። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር። በዓለምም ነበረ፣ ዓለሙም በርሱ ሆነ፣ ዓለሙም አላወቀውም። የርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ስለ ቃሉ የቅዱሳን አምላክ የልዑል እግዚአብሔር ስም የተመሰገነ ይሁን። ባለፈው ታስታውሱ እንደሆን መጥምቁ ቅዱስ ዮሐንስ ስለ ብርሃን ሊመሰክር የመጣ እርሱ እንደሆነ ተነጋግረናል አይደለ? መጥምቁ ዮሐንስ ስለ ብርሃን ሊመሰክር እንደመጣ ወደ ዓለም የመጣው ደግሞ ብርሃን ክርስቶስ እንደሆነ ብዙ ነጥቦች ያነሳን አይተናል። ከዚህ በመነሳት ነው ዛሬ ወደምንሄድበት አዲስ ሐሳብ ወይም አዲስ ክፍል የምናልፈው። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ሚላውን ስናይ እግዚአብሔር ወደ ሰዎች በረድኤት ይመጣ ነበር አይደለ? በስራ ምን ይል ነበር? ይመጣ ነበር። በዘፈቀደ እሱ በወደደው መንገድ እግዚአብሔር ወደ ሰዎች ምን ይል ነበር? ይመጣ ነበር። እንደውም እግዚአብሔርን ከቶ ያየው አንድስ እንኳ የለም የሚል ሐሳብ ወደ ኋላ ስንመጣ እናገኛለን። እግዚአብሔርን በኩነት ወይም ደግሞ ሰው በመሆን ከመገለጡ በፊት እግዚአብሔርን አንድስ ሰው እንኳ ምን እንዳላለው እንዳላየው ሊያየውም እንደማይችል ተነጋግረናል። በመጽሐፍ ቅዱስ ከእግዚአብሔር ጋር ብዙ የተነጋገረው ሰው ሙሴ እንደሆነ ሁላችሁም ታስታውሳላችሁ። የመጽሐፍ ቅዱስ መተርጉማን ሙሴ ከ570 ጊዜ ከእግዚአብሔር ጋር ቃል በቃል ተነጋግሯል ብለው ይናገራሉ፣ ያስተምራሉ። በርግጥም ራሱ እግዚአብሔር ከናንተ መካከል ነቢይ ቢነሳ እኔ በራእይ ወይም በህልም ምን አደርገዋለሁ? አነጋግረዋለሁ ካለ በኋላ ለባሪያዬ ለሙሴ ግን እንዲህ አይደለም። እንዴት ነው የምታነጋግረው ሲባል ግልጥ አፍ ለአፍ ምን አደርገዋለሁ? አነጋግረዋለሁ ብሎ እግዚአብሔር ለሙሴ የገባውን ኪዳን ይናገራል። በርግጥም ሙሴ ከእግዚአብሔር ጋር እያወራ ከተራራው ሲወርድ ለህዝቡ እግዚአብሔር እንዲህ አለ ብሎ ይነግራቸዋል። እና ነቢያት ምንድናቸው ላችሁ ነበር ታስታውሱ እንደሆን? አፈ ንጉስ ይባላሉ ነቢያት። ነቢያት ምን ይባላሉ? አፈ ንጉስ ይባላሉ። አፈ ንጉስ የንጉሱን ቃል ወደ ህዝቡ ምን የሚያደርግ ነው? የሚያደርስ ነው። ይሄ ደርቡ ላይ ወይም ከፍታው ላይ ይሆንና አዋጅ አዋጅ ንጉስ እንዲህ ብሏል ብሎ የሚናገረው ማን ነው? አፈ ንጉሱ ነውና ነቢያትም እንደዚህ ናቸው። የኦሪት መጽሐፍ ስታነቡ ወነበቦ እግዚአብሔር ለሙሴ ይላል። እግዚአብሔር ሙሴን እንዲህ ብሎ ተናገረው ይልና ደግሞ ዝቅ ብሎ ሙሴ ወደ ህዝቡ ሲመጣ ምን ይላል? ከመዝ ይቤ እግዚአብሔር፣ እግዚአብሔር እንዲህ ይላል እያለ ሙሴ ደግሞ የእግዚአብሔርን ሐሳብ ለህዝቡ ምን ይላል? ይናገራል። እና በዚህ መንገድ
ሙሴ እንኳን የእግዚአብሔርን ፊት አላየውም። ዘጸአት 33 ላይ ሙሴ እግዚአብሔርን ፊት ለማየት ይናፍቅ እንደነበረ ፊትህን አሳየኝ ይለው እንደነበረ ተጽፎ እናያለን ቁጥር 23 ጀምሮ። የቤተ ክርስቲያናችንም አባቶች ወይም ደግሞ በቤተ ክርስቲያናችን ከምናውቃቸው አባቶች ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ የማክሰኞ ውዳሴ ማርያም ላይ እንዲህ ብሏል። ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወወሃበ ሕገ ለሙሴ ወከደነ ርዕሰ ደብር በጊሜ ወጢስ በጽልመት ወነፋስ ወበድምፀ ቃለ አቅርንት ይገስጽ ለእለ ይቀውም በፍርሃት ሰአሊ ለነ ቅድስት ይላል። ምንድነው? የአብ ቃል ቃለ አብ ሕያው ዘወረደ ውስተ ደብረ ሲና ወደ ሲና ተራራ በወረደ ጊዜ ጭስና ጥጋግ ይሆናል። ይገርማችኋል፣ እግዚአብሔር ሙሴን ብቻ ነው ወደ ተራራው የሚጠራው አይደለ? ህዝቡ ሁሉ የት ነበር የሚሆነው? ከእግረ ሲና ወይም ከደብሩ ወይም ከተራራው በታች። ደብር ማለት ምን ማለት ነው? ተራራ ማለት ነው አይደለ? ከደብሩ በታች ወይም ከተራራው ግርጌ ይሆናሉ። ሙሴ ይወጣል፣ ድብልቅልቅ ይላል፣ ጢስ ይሆናል፣ ጭጋግ ይሆናል። ግን እግዚአብሔርን ሳያየው ነው ሙሴ የሚመለሰው። ድምጹን ምን ያደርጋል? ይሰማል። እኔ ሙሴን ባሰብኩት ጊዜ ብዙ ጊዜ በስልክ ያነጋገራትን የሚወዳትን እጮኛውን ለማየት የሚፈልግ ጎረምሳ ታውቃላችሁ አይደለ? ድምጿን ሰምቷል፣ ብዙ ጊዜ ያነጋግሯታልና መቼ ነው ማይሽ ብሎ እንደሚፈልጋት እንደሚናፍቃት ሙሴ እግዚአብሔርን ማየት ምን ያደርግ ነበረ? ይፈልግ ነበረ። ግን እግዚአብሔር በብሉይ ኪዳን ዘመን በረድኤት መጥቷል። በስራም ወደ እግዚአብሔር በሕዝቡ ዘንድ ምን አድርጓል? ተገልጧል። እግዚአብሔርን ብዙዎች አይተነዋል ብለውም ተናግረዋል አይደለ? ለምሳሌ ባለፈው ሳምንት እንዳየነው ያዕቆብ ምንድነው ያለው? ምንድነው ያለው? ጵንኤል አይደለ? ምን ማለት ነው? እግዚአብሔርን አይቼዋለሁ ሰውነቴም ድና ቀረች ወይም ዳንኩኝ አዳነኝ ብሎ ጵንኤል ብሎ ተናግሯል። ያቺ አጋር የምትባለውም ሴት በተሰደደች ጊዜ ያለችው ቃል ምን ነበረ? ኤልሮኢ ነው ያለችው። እግዚአብሔርን ምን አደረኩት? ፊት ለፊት አየሁት ነው ያለችው። አይቼዋለሁ ነው ያለችው። ታዲያ ያ እግዚአብሔር ይገለጥ ነበር ወደ ዓለም ምን ይል ነበር ነው የሚለው? የሚያበራው እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበረ፣ ዓለሙም በርሱ ሆነ ሲል ሁሉ በርሱ ሆነ ከሚለው ጋራ አያይዘን መመልከታችንን አስታውሳለሁ። ከዛ በኋላ ዓለሙም አላወቀውም ይላል። ዓለሙ ምን አላደረገውም? አላወቀውም። ዓለም ሁሉ አላወቀውም ካለ በኋላ እንዲህ ይላል፣ የርሱ ወደ ሆነው መጣ። አሁን ዓለሙ አላወቀውም የሚለው አምላክ ወይም ደግሞ ወልደ እግዚአብሔር በስጋ ማርያም ተገልጦ በመጣ ጊዜ ዓለሙ ምን አላደረገውም? አላወቀውም። በግልጽ ሲናገር የርሱ ወደ ሆነው መጣ የሚለውን ባለፈው ሳምንት መጨረሻ አካባቢ ያየነው ሐሳብ ይሄ ነው። እስቲ ሁላችሁ በሉ የርሱ ወደ ሆነው በሉ መጣ። የርሱ ወደ ሆነው መጣ ሲል ዓለም ሁሉ በፍጥረት የርሱ ነው አይደለ? ሁላችን የማንን? የእግዚአብሔር ነን አይደል? ኢየሱስ የእግዚአብሔር ልጅ እግዚአብሔር ነው አይደለ? ቅድም ወይም ባለፈው ጊዜ እንደነገርኳችሁ እግዚአብሔር ስል ወይም እግዚአብሔር ማለቴ አብ ወልድ መንፈስ ቅዱስ ማለቴ ነው ብለን ተነጋግረናል አይደለ? ስለዚህ እግዚአብሔር ወልድ ወደ ዓለም መጣ ወይም ካለ በኋላ የርሱ ወደ ሆኑት መጣ ሲል የርሱ ወደ ሆኑት ማለት በፍጥረት ዓለም ሁሉ የርሱ ነውና ወደ ዓለም መጣ ማለት ነው። ከነገርኳችሁ ቃል ትዝ ካላችሁ ኢየሱስ ክርስቶስ ከሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ ሲባል በቃ ሩቅ አገር ቤተልሔም አይደል? ሩቅ ኢየሩሳሌምን ሩቅ ታርጉታላችሁ አይደል? የት ነው የተወለደው? እኛ ሰፈር ነው እኮ የተወለደው። ዓለም የኛ ናት አይደለ? ቅርባችን፣ መንደራችን፣ ሰፈራችን ነው አምላክ ምን ያለው የተወለደው። እና የርሱ ወደ ሆኑት መጣ ሲል የመጀመሪያው ፍቺ በፍጥረት የርሱ ወደ ሆኑት ወደ ዓለሙ ሁሉ ማለት ነው። ሁለተኛው ደግሞ ቀጥሎ ራሱ ይተረጉመዋል። የርሱ ወደ ሆነው መጣ ይልና የገዛ ወገኖቹ አልተቀበሉትም ይላል። የገዛ ወገኖቹ ሲል ማንን ነው?
በስጋ ዘመዶቹ የሆኑትን ማንን አይሁድን ወይም እስራኤልን ነው አይደለ በስጋ ዘመዶቹ ነው ኢየሱስ ክርስቶስ በስጋ ከይሁዳ ነገር ነው አይደል የተወለደው አይደል እንዴ ሞአንበሳ ዘምነገደ ይሁዳ ከይሁዳ ነገድ የሆነው አሸናፊው ክርስቶስ ነው አይደል እንዴ ልክ አይደለም እንዴ ማወራችሁን በደንብ ስሙ እንጂ ነቃበሉ ስለዚህ ከይሁዳ ነገድ የሆነው ክርስቶስ ወደ ዓለም መጣ በስጋ ከማን ነው ከይሁዳ ነገድ የሆነው ነው አሸናፊ ነው ሞአ ማለት አሸናፊ ማለት ነው አሸናፊው የይሁዳ አንበሳ እንደ በግ የታረደው እንደ አንበሳ ደግሞ ከሙታን መካከል ምን ያለው የተነሳው እሱ የገዛ ወገኖቹ የተባሉት በስጋ የሚዛመዳቸው ማናቸው እስራኤል ወይም ደግሞ አይሁድ ናቸው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 14 ላይ የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ብሎ ተንጠርቶታል ኢየሱስ ክርስቶስ በስጋ የአብርሃምን ዘር ነው የያዘው የመላእክትን አይደለም እውነት ለመናገር ባለፈውም ስናገር ከመላእክቱ እንኳን ይልቅ ለእግዚአብሔር ቅርቡ ዘመዶቹ ማንን እኛ ነን ብያለሁ እግዚአብሔር ዘመዳችን ነው ብለን ተነጋግረናል አይደለ ስለዚህ ኮከብ ይሰርቅም ያዕቆብ ከያዕቆብ ምን ይወጣል ኮከብ ይወጣል ተብሎ የተነገረለት እሱ ክርስቶስ ነው ከይሁዳ ነገር ነው የመጣው ኢየሱስ ክርስቶስ በመዋዕለ ሥጋዌው ከተጠራባቸው ስሞች አንዱ የዳዊት ልጅ የሚል ነበር አይደል ትዝ አይላችሁ ህመምተኞቹ ምን ነበር የሚሉት ወልደ ዳዊት ተሳሃለነ ነው የሚሉት ለብቻው ሲሆን አንዱ ደግሞ ወልደ ዳዊት ተሳሃለኒ ማረኝ ራራልኝ እያሉ ይጠሩት ነበርና ይሄ ወደ ገዛ ወገኖቹ ወደ ማን መጣ ወደ እስራኤል መጣ የገዛ ወገኖቹ አልተቀበሉትም ቅዱስ ጳውሎስ ይሄን የገለጠበት ስሜት በጣም ነው የሚገርመው ሁለት የመጽሐፍ ቅዱስ ክፍሎችን በንጽጽር አነባለሁ ወይም በቅደም ተከተል አነባለሁኝ መጽሐፍ ቅዱስ እንደምትይዙ ተስፋ አደርጋለሁ መጽሐፍ ቅዱስ እንደምትይዙ እንዳላችሁ ተስፋ አደርጋለሁ ከሌላችሁ ግን መጽሐፍ ቅዱስ ሁሉ ጊዜ ከእጃችሁ አይለያችሁ በእጃችሁ መጽሐፍ ቅዱስ እየያዛችሁ ኑ ቤተ እግዚአብሔር ለጸሎት የሚሆናችሁን መጽሐፍት ይዛችሁ እንደምትመጡት ምንም ይዛችሁ ነው መጽሐፍ ቅዱስም ይዛችሁ መጽሐፍ ቅዱስም ጨምራችሁ ይዛችሁ ነው የዮሐን ማን የሮሜ መልእክት ላይ ነው ቅዱስ ጳውሎስ መልእክት ወደ ሮሜ የተጻፈ መልእክቱ ላይ ነው ወስዳችሁ ምዕራፍ 9 እና 10 ነው በቅደም ተከተል እንድናያቸው መፈልገው እንዲህ ይላል ምዕራፍ 9 ቁጥር 1 ላይ ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ይላል ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነት እናገራለሁ አልዋሽም ህሊናዬም በመንፈስ ቅዱስ ይመሰክርልኛል በስጋ ዘመዶቼ ስለሚሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆነ ጸልይና እነርሱ ጸልይ ነበርና እነርሱ እስራኤላውያን ናቸው ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውም ቃላት ለእነርሱ ናቸው አባቶችም ለእነርሱ ናቸውና ከእነርሱ ክርስቶስ በስጋ መጣ እርሱም ከሁሉ በላይ የተባረከ ከሁሉ በላይ ለዘላለም የተባረከ አምላክ ነው ይላል ተመልከቱ ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ይህን ስል በክርስቶስ ሆኜ እውነት እናገራለሁ አልዋሽም ይሄውም ማለት በስጋ ምን ስለሚሆኑት ዘመዶቼ ስለሚሆኑት ስለ አይሁድ ነው አለና ስለነሱ እግዚአብሔር ያለውን የሕግም መሰጠትም ኪዳንም የተስፋውም ቃል ለማን ነው አለ ለእነርሱ ነው አለና ክርስቶስም በስጋ ከእነርሱ ምን አለ መጣ ከማን መጣ ከእስራኤል ዘንድ በስጋ መጣ እርሱ ለዘላለም የተባረከ አምላክ ነው ካለ በኋላ ነገር ግን በእግዚአብሔር ቃል የተሻረ አይደለም እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና ይላል ሰማችሁኝ ከእስራኤል የሚወለዱ ሁሉ ምን አይደሉም እስራኤል አይደሉምና የአብርሃም ዘር ስለሆኑ
ሁላቸው ልጆች አይደሉም። አያችሁ የእስራኤላዊ ለመሆን በስጋ በእስራኤል ከእስራኤል መወለድ አይደለም መሲሁን ያመነ መሲሁን የተቀበለ ነው ጄኒውን እስራኤል የሚባለው ማለት ነው። እውነተኛው እስራኤል ማን ነው ማለት ነው? እኔ ነኝ በሉ እስቲ። እውነተኛው እስራኤል ማን ነው? እኔ ነኝ። ምናልባት እንዳይሰፋብኝ እንጂ የዮሐንስ ወንጌል ምዕራፍ 15 ላይ ስትሄዱ እውነተኛ የወይን ግንድ እኔ ነኝ ይላል ክርስቶስ። ገበሬው አባቴ ነው። በእኔ ያለውን ቅርንጫፍ አብዝቶ እንዲያፈራ ያጠራዋል። አሁን ስለነገርኳችሁ ቃል ንጹሃን ናችሁ እያለ ይቀጥላል። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው፣ ቅርንጫፎች ደግሞ ማን ናችሁ? እናንተ ናችሁ። እኛ ነን ከወይን ግንዱ ጋር የተጣበቅ ነው። ምኖቹ? ቅርንጫፎቹ ከወይኑ ግንድ ጋር የተጣበቅ ነው እኛ ነን። የወይን ግንድ ደግሞ የተባለው እስራኤል ነው። የወይን ግንድ መዝሙር 79 ላይ አይደል አባታችን አጸደ ወይን አፍለስከ እምግብጽ ሰደድከ አሕዛብ ወተከልከከ ያህያለ የሚለው ከግብጽ ያመጣ ሰይው ያቺ አጸደ ወይን የተባለች ከግብጽ የመጣችው እስራኤል ናት። እውነተኛው እስራኤል ግን ማን ነው? ከወይን ግንዱ ጋር የተጣበቀው እኔ ነኝ ብሏ። በቃ ከወይን ግንዱ ጋር የተጣበቀው እኛ ነን፣ እኔ ነኝ። ስለዚህ ወደ ነጥቤ ስመልሳችሁ እነኚህ የማያቋርጥ ሐዘን ብዙ ጭንቀት በልብ ያለብኝ ያላቸው በመሲሁ ያላመኑትን የተስፋው ቃል ለነርሱ ሆኖ የሕግ መሰጠት ለነርሱ ሆኖ ኪዳንም ለነርሱ ሆኖ ክርስቶስም በስጋ ከነርሱ መጥቶ ምን ያላሉበት ያልተቀበሉት ማን ወገኖቹ። መቀበል ማለት ማመን ማለት ነው። መቀበል ማለት ነው ማመን ማለት ነው። አምነዋል። እግዚአብሔር በስጋ ወደ ዓለም እንደመጣ አምነዋል። እግዚአብሔር ከመቤታችን ከድንግል ማርያም ተወልዶ ፍጹም አምላክ የሆነው ፍጹም ሰው ሆኖ በስጋ መመላለሱን በመስቀል ላይ ንጹህ ደሙን ማፍሰሱን ማመን ማለት ነው። ምን ማለት? መቀበል ማለት ይሄ ነው ትርጉሙ። ታዲያ ሮሜ 10 ላይ ደግሞ መልሶ አሁንም ጭንቀቱን ተናገረ። ቁጥር 1 ላይ ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውነት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁና የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። አያችሁ የሚያምኑ ሁሉ የሚጸድቁበት ማን ነው? ፈጻሜ ሕግ ወይም የሕግ ፍጻሜ ማን ነው? ክርስቶስ ነው። ስለዚህ እዚህ ክፍል ላይ ምን አለ? ቅድም ባነበብነው ክፍል ላይ የገዛ ወገኖቹ ምን አላሉትም? የገዛ ወገኖቹ ምን አላሉትም? አልተቀበሉትም። እንዲህ ነው የሚለው፣ ደግሜ ላንብበው። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በሉ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ቀጥሎ ምን አለ? ለተቀበሉት ግን አለ። ለተቀበሉት ምን ብለው? አምላክ በስጋ ማርያም ምን ብሏል? መጥቷል፣ ተገልጧል። አምላክ ሰው ሆኗል። አማኑኤል ሆኗል። አማኑኤል ምን ማለት ነው? እግዚአብሔር ከኛ ጋር ሆኗል። አምላክ መንደራችን መጥቷል፣ ተወልዷል። ወዳጆቼ ሰው ፀሐይን ቀና ብሎ ማየት ይችላል እንዴ? ፀሐይ መውጣቷን የምናውቀው እንዴት ነው? የማለዳውን ብርሃን በቤታችን ቀዳዳ ብልጭ ሲል ፀሐይ ወጣ እንላለን። በቃ ብርሃን የተባለው ክርስቶስ ወዴት መጣ? ወደ ዓለም መጣ። የማይታየው ማንም ሊቀርበው በማይችል ብርሃን ይኖራል የተባለው እግዚአብሔር ወዴት መጣ? ወደ ዓለም መጣ። በዚህ አጋጣሚ በቀጣዩን ትምህርታችን ውስጥ ኢየሱስ ክርስቶስ አማኑኤል እያልኩ ስጠራ ስመ ስጋዌ መሆኑን እንድታስቡ አሳስባለሁ። ስመ ስጋዌ በሉ እስቲ። ስመ ስጋዌ በሉ። የስጋዌ ስም ወይም የሰውነት ስም ማለት ነው። ኢየሱስ ክርስቶስ
አማኑኤል እያልን የምንጠራው ሰው በመሆኑ ምን ያለበት የተጠራበት ስም ነው ማለት ነው። ከኔ ጋር ናችሁ? በደንብ ይገባል? እግዚአብሔር ከሁላችን ጋር ይሁን። ታዲያ ምን አለ? ለተቀበሉት ሁሉ ግን በስሙም ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። የማን ልጆች? የእግዚአብሔር ልጆች። ወዳጆቼ የሚሰጠው ስም የባለስልጣን ስም ነው። የማን ስም? ልጅ የመሆን ስልጣን። ከየትኛው መንፈሳዊ ማዕረግ ልጅነት ይቀድማል። ካህን ከመሆን፣ ጳጳስ ከመሆን፣ ነቢይ ከመሆን፣ ሐዋርያ ከመሆን ምን መሆን ይቀድማል? ልጅ መሆን ይቀድማል። ደስ አይልም? ልጅ ነኝ በሉ እስቲ ምን በሉ? ልጅ ነኝ። እንዴት ደስ ይላል! ልጅ ነኝ። ልጅ ደግሞ ምንድነው? ያለ ጥርጣሬ ወራሽ ነው። ልጅ ደግሞ ምንድነው? ወራሽ ነው። ገላትያ 4:1 ላይ ምንድነው የሚለው ቅዱስ ጳውሎስ? 1-3 ጥቅሶች አነባለሁ። ሮሜ 8:16ንም አነባለሁ። መጀመሪያ ማነበው ገላትያ ምዕራፍ 4:1 ላይ አነባለሁኝ። የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች የተጻፈ ምዕራፍ 4:1 ላይ እንዲህ ይላል። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም እንኳን የሁሉ ጌታ ቢሆን ከቶ ባሪያ አይደለም። ነገር ግን አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል። አያችሁ? ለተቀበሉት በስሙም ለሚያምኑት የእግዚአብሔር ምኖች የሆኑ ልጆች የሆኑ ዘንድ ስልጣን ሰጣቸው። ልጅ የሚለው ስም የምን ስም ነው? የባለስልጣን ስም ነው ማለት ነው። የባለስልጣን ስም ነው። ልጅ ነኝ ካልክ ምን ማለት ነው? ወራሽ ነኝ ማለት ነው። ልጅ ከሆንክ ምንድነህ? ወራሽ ነህ። ልጅ ምን ይባላል? ደጃፍ የመለሰውን ማጀት የጎረሰውን ሁሉ ምን ያደርጋል? ይወርሳል ልጅ። ስለዚህ ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ሮሜ 8:16 ላይ ሂዱና አንብቡ። ገላትያ 3:26 ላይ ሂዱና አንብቡ። ይሄንን ነው የሚለውና ቅድም ባየነው ክፍል ላይ የገዛ ወገኖቹ አልተቀበሉትም ካለ በኋላ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ወይም ከወንድ ፈቃድ አልተወለዱም ይላል። ከምን? ከስጋ ወይም ከምን አይደለም? ከደም አይደለም፣ ከወንድ ፈቃድም አይደለም። ከማን ተወለዱ? ከእግዚአብሔር ተወለዱ። ወዳጆቼ እኛም የምናምን ደግሞም የተጠመቅ ዳግመኛ ምን ሆነናል? ተወልደናል። የማን ልጆች ሆነናል? የእግዚአብሔር ልጆች ሆነናል። የሥላሴ ልጆች ሆነናል። በእኛ ቤተ ክርስቲያን ዛሬ ያለው ጥምቀት ውሉደ ጥምቀት ወይም የአማኝ ልጆች ጥምቀት ነው በዋናነት በብዛት የምናየው አይደለ? የአደልት ጥምቀት ብዙ የለም አይደል? ብናስተምር አገልግሎታችንን ብናስፋፋ የሚሽነሪውን ስራ ብንሰራ ወደ አህዛብ ብንሄድ ወደ ሌሎቹ ብንሄድ ምን እናደርጋለን? የምን ጥምቀት ይኖራል ማለት ነው? የአደልት ጥምቀት ይኖራል አይደለ?
አደልቶች ሲመጡ መጀመሪያ ምን ይሆናሉ? ያምናሉ። ከዛ ምን ይላሉ? ይጠመቃሉ። እኛ ውሉደ ጥምቀት ስለሆን ነው ወላጆቻችን በአደራ ምን የሚያደርጉን? የሚያስጠምቁን። እናወርሰዋለን፣ እናስተምረዋለን። እናት ጡት መግባ እንደምታሳድግ ሁሉ ልጇንም ነገረ ሃይማኖት እያስተማረች ምን ታደርጋለች? ታሳድጋለች እንጂ ሰው ከውጭ የሚመጣ ከአሕዛብ የሚመጣ የክርስቲያን ቤተሰብ ያልሆነ ሰው መጀመሪያ ምን መሆን አለበት? ማመን አለበት። ከዛ ምን ማለት አለበት? መጠመቅ አለበት። እና ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካለ በኋላ እነዚህ ከስጋና ከደም አልተወለዱም። ከስጋና ከደም የሚባለው ከወንድ ፈቃድ ወይም በስጋ ሩካቤ ከሚሆን ዘር የተወለደው ልደት አይደለም። አዎ ተወልደናል በስጋ አይደለም። ያን ልደት አይደለም የሚያወራው። የትኛው ልደት ነው? መንፈሳዊው ልደት፣ በጥምቀት የምናገኘው ልደት ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ በጥምቀት የእግዚአብሔር ልጆች በመሆን የምንወለደውን ዳግመኛ ልደት፣ ሁለተኛ ልደት ማለት ነው። መንፈሳዊ ልደት ማለት ነው። ይሄ ልደት በጣም ታላቅ ነው። ወደፊት የዮሐንስ ወንጌል ምዕራፍ 3 ላይ ስንደርስ በስፋት ስለምናየው ያን ጊዜ የምናጠናው ያን ጊዜ በስፋት የምናየው ይሆናል። ይሄን ካለ በኋላ ወደ አንድ ትልቅ ሐሳብ ይገባል። ይሄን ካለ በኋላ ምን ይላል? ከወንድ ፈቃድ አልተወለዱም ካለ በኋላ ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ካለ በኋላ ምን ይላል? ቃል ስጋ ሆነ ይላል። እስቲ በሉ ቃልም በሉ እስቲ ቃልም ስጋ ሆነ። መጀመሪያ ላይ እያብራራ የመጣው ዮሐንስ ገና መልእክቱን ሲጀምር ቀዳሚሁ ቃል ነው አለ ያለው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ለእርሱ አልሆነም እያለ የተናገረለትን ያንን ቃል ያ ቃል ደግሞ ባለፈው ጊዜ እንዳየነው ዝርው ቃል አይደለም። ቃለ እንስሳ፣ ቃለ ሰብ፣ ቃለ መላእክት እያልን እንደምንጠራቸው አትሪኮን፣ ቦርፎሪኮን፣ አተርጋኦን እያልን የምንጠራቸውን ቃለ ሰብ፣ ቃለ እንስሳ፣ ቃለ መላእክት እንደምንለው ሳይሆን ምን ቃል? አካላዊ ቃል፣ እኔ ባይ የሆነ ቃል ነው። ያ ቃል አሁን ምን ሆነ አለ? ስጋ ሆነ። ቃል ስጋ ሆነ፣ ቃልም ስጋ ሆነ አለ። ይሄ የቤተ ክርስቲያናችን መሰረታዊ ትምህርት ነው። በጣም ትኩረት የሚፈልግ ትምህርት ነው። ዶግማ ከሚባሉት ትምህርቱ አብዩ ትምህርት አንዱ ይሄ ነው። የአምላክ ሰው የመሆን ትምህርት ኢንካርኔሽን የሚባል ምስጢረ ስጋዌ የምንለው ትምህርት አምላክ ምን መሆኑን ሰው መሆኑን የአምላክ ሰው መሆን የቃል ስጋ የቃል ገንዘቡ ለስጋ የስጋ ገንዘቡ ለቃል የሆነበት አባቶቻችን እነ ቅዱስ ቄርሎስ እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል የቃል ገንዘቡ ለስጋ የስጋ ገንዘቡ ደግሞ ለቃል ሆነ ብለው ያስተማሩት ትልቁ ትምህርት የሚገኘው እዚህ ትምህርት ላይ ነው። ብዙዎችም የሳቱት በዚህ እውነት ላይ ነው። ብዙዎችም ከሃይማኖት የወጡት በዚህ ትምህርት ላይ ነው። ምን በሚለው ትምህርት ላይ? ቃል ስጋ ሆነ በሚለው ትምህርት ላይ ነው። እነኚህ ቃል ስጋ ሆነ በሚለው ትምህርት ላይ የተለያዩ ትምህርት ያመጡ ሰዎች አሉ። አንዳንዶቹ ሰባ ውላጤ የሚባሉ የውላጤን ትምህርት የመለወጥን ትምህርት በቀደም ተከተል አንድ 7 ነጥቦች አነሳላችኋለሁ። ውላጤ፣ ቦአዴ፣ ትድምርት፣ ሚጠት ምናምን እያል አነሳላችኋለሁ። የተወሰኑ ነጥቦች በደንብ እንድታውቁት ነው። በዋናነት የምትይዙት የቃል ገንዘብ የማን? የቃል ገንዘብ ለማን? ለስጋ። የስጋ ገንዘብ ለቃል። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ወልደ አብ ወልደ ማርያም በተዋህዶ ከበረ ብለን ነው የምናምነው።
ከሁለት አካል ከሁለት ባህሪ አሁን በደንብ እንድትይዙ በማርያም እሺ አሁን በጣም ትኩረት ፈልጋለሁኝ ሁለት አካል አልኳችሁ አይደል አንደኛው መለኮታዊ አካል ሁለተኛው ደግሞ የትስብእት ወይም የሥጋ አካል ማለት ነው ቀጥሎ ደግሞ ምን አለ የመለኮት ባህሪ ቀጥሎ ደግሞ የትስብእት ባህሪ አለ ስለዚህ አንዱ አንዱን ሳይለውጠው አንዱ አንዱን ሳያጠፋው ሁለቱ ከሁለት አካላት አንድ አካል ከሁለት ባህሪ አንድ ባህሪ በምን በተአቅቦ አንዱ አንዱን ሳያደርገው ሳያጠፋው ሳይለውጠው አምላክ ሰው ሲሆን ሰውነቱ ምን ሳይል ሳይለወጥ ሰው አምላክ ሲሆን አምላክነቱ ምን ሳይል ሳይለወጥ ነው የመለኮት ባህሪው ምንድነው ለምሳሌ መለኮት አይራብም አይጠማም አይደክምም አይተኛም ይሄ መለኮት ባህሪ ነው የመለኮት አካል ምንድነው ረቂቅ ነው ምሉ ነው ስፉህ ነው በሁሉ ያለ ነው ስለዚህ መለኮታዊ አካል መለኮታዊ ባህሪ ያላል የትስብእት አካል ምንድነው ግዙፍ ነው ውሱን ነው አካሉ ምንድነው ግዙፍ ነው ትስብእት ማለት ሰው ማለት ነው አልከበዳችሁም አይደል ትስብእት ግዙፍ ነው ቀጥሎ ውሱን ነው ባህሪው ደግሞ ምንድነው ይራባል ይጠማል ይታመማል ይደክማል ይሞታል አይደል እነኚህ ሁለቱ አካላት አንዱ አንዱን ሳያጠፋው ሳይለውጠው ተገናዝበው ተዋህዶ ምን ብሏል ተፈጽሟል ተዋህዶ ተፈጽሟል ኢየሱስ ክርስቶስን ስንጠራው ፍጹም አምላክ ፍጹም ሰው ብለን ነው የምንጠራው ገብታችኋል አይደለ ፍጹም አምላክ ፍጹም ሰው ማለት ብለን ነው የምንጠራው በዚህ ውስጥ ይሄ ዱዋሊዝም የሚባለውን ትምህርት አጥብቀን እንቃወማለን ምን የሚባል ዱዋሊዝም ማለት ምንታዊነትን ምንታዊነት ሁለትነትን ገብታችኋል እኛ አንድ አካል አንድ ባህሪ ብለን እናምናለን እስቲ በሉ አንድ አካል አንድ ባህሪ አሁን አንዳንዶቹ በጣም ግራም ያጋባ ትምህርት ያመጡና በአንድ ሲም ካርድ ውስጥ ሁለት በአንድ አፓራተስ ውስጥ ቀፎ ውስጥ ሁለት ሲም ካርድ ታውቃላችሁ በአንድ ስልክ ውስጥ ስንት ሲም ካርድ ስለዚህ ሁለት የተለያዩ ነገሮች ናቸው ፋንክሽን የሚያደርጉት አይደል እዛ ውስጥ ልክ እንደዛ አድርገው ያመጣሉ እኛ ግን አንድ አካል አንድ ባህሪ ምንታዊነትን አይተታ ምንድን ተዋህዶ አይተታ ለምንታዊ ተዋህዶ ምንታዊነትን ምን አድርጎታል አጥፍቶታል ተዋህዶ በሉ ምንታዊነትን አጥፍቶታል በቃ ስለዚህ ይሄ ቅዱስ ቄርሎስ ትምህርት ነው በተለይ 431 ዓመተ ምህረት ሶስተኛው ዓለም አቀፍ ጉባኤ ኤፌሶን ላይ በተደረጉ ውይይቶች ክርክሮች ንስጥሮስ ካቀረበው የክህደት ትምህርት በመነሳት በጣም ዲቴል የሆነ ዝርዝር የሆነ ሐሳቦች መሰረት ያለው ሐሳቦች አባታችን የተዋህዶ መዶሻ የሚባለው ማን ቅዱስ ቄርሎስ አስተምሯል ስለዚህ አንድ 7 ነጥቦች አነሳለሁ አልኳችሁን እንበለ ውላጤ እስቲ በሉ ቃል ስጋ ሲሆን የሆነበትን ምክንያት ነው መነግራችሁ እንበለ ውላጤ ነው በሉ እስቲ ምን ማለት ነው ያለ መለወጥ በሉ እስቲ ምን ያለ ማለት ያለ መለወጥ ማለት አምላክ ሰው ሲሆን ቃል ባህሪውን ምን ሳያደርግ ሳይለውጥ ነው ለምሳሌ የሎጥ ሚስት መጀመሪያ ሰው ነበረች አይደለ ከዛ ፊቷን ወደ ሰዶም ስትመልስ ምን ሆነች ጨው ሆነች ይሄ ምን ማለት ነው አንድ ነገር ምኑን ሲቀይር ባህሪውን ምን አደረገ
ቀየረ ማለት ነው። እሷ ምኗን ቀየረች? ሰውነቷን ተቀይሮ ምን ሆነች? ጨው ሆነች። አምላክ ሰው ሲሆን ሰውነቱም አምላክነቱ ምን አላለም? አልተለወጠም። ገብቷችኋል አይደለ? ይሄ ነው አስደናቂነቱ። ይሄ ነው የማይመረመረው ታላቁ ምስጢር። ስለዚህ እንበለ ውላጤ ማለት ይሄ ሐራ ጥቃም ይባሉ በኋለኛው ዘመን የተነሱ መናፍቃን ይሄ ሰባ ውላጤ ይባላሉ። የመለወጥን ትምህርት ያስተማሩ አሉ። ቃል ተለውጦ ምን ሆኗል? ሰው ሆኗል ወይም ስጋ ሆኗል ተለውጦ። እኛ ግን ምን አንልም? ውላጤን ምን አንልም? አንቀበልም። የመጀመሪያው እንበለ ውላጤ በሉ። ምን ማለት ነው? ያለ መለወጥ በሉ። ሁለተኛው እንበለ ሚጠት። እስቲ በሉ ተማሩ እንጂ ደና በደንብ ያዙ እንጂ። እስቲ እንበለ ሚጠት በሉ። ሚጠት ማለት መመለስ ማለት ነው። ተመይጠ ብሎ ተመለሰ። ሚጠት ማለት መመለስ ማለት ነው። ለዚህ ምሳሌ የምናደርገው የሙሴን በትር ነው። የሙሴ በትር መጀመሪያ በትር ነበረች አይደል? በግብፃውያን ፊት በኢያኔስና በኢያንበሬስ በግብፅ ጠንቋዮች ፊት ሲጥላት ምን ሆነች? ሲያነሳት አያችሁ። መለኮትም ወይም ቃልም ሰው ወደ መሆን ተለውጦ እንደገና ደግሞ ወደ ቃልነቱ አልተመለሰም። ገብቷችኋል አይደለ? ምን የለበትም ሚጠት መመለስ የለበትም። ሰው ሲሆን አምላክነቱ ቀርቶ ከዛ ደግሞ ወደ አምላክነቱ ምን አላለም? ተመለሰ ወይም እንዲሆነ ማለታችን አይደለም። ፍጹም ሰው ፍጹም አምላክ ዘላለማዊ ተዋህዶ ነው። ገብቷችኋል አይደለ? አሁን ያ አምላክ የሆነው መድኃኒታችን ወደ ሰማይ ሲያርግ የኛ ሰውነት ወዴት ነው የገባው? ወደ ሰማይ ነው የገባው። የሰው ልጅ በዘባነ ኪሩብ ነው ያስቀመጠው። በኪሩቤል ትከሻ ላይ ነው ያስቀመጠው። የሰው ልጅ ወደ ሰማይ ነው የገባው። በተዋህዶ ጊዜ እንኳን በእርገት ጊዜ እንኳን ምንድነው የሚለው? ደመና በየጥቂቱ ሰወረችው። በርቀት ሳይሆን በርቀት ነው ያረገው። በምን? በርቀት ሳይሆን ርቀት ማለት ነው መርቀቅ ነው። ርቀትስ እያዩት ደመና ምን አደረገችው? ስለዚህ ይሄ አምላክ ተዋህዶ ምንድነው? ዘላለማዊ ተዋህዶ ነው። በልስቲ በቃ ይሄ ተዋህዶ ዘላለማዊ ነው። ይሄ አንድነት ዘላለማዊ ነው። ቀጥሎ የምናየው ቡአዴ እንበለ ቡአዴ በሉ። እስቲ እንበለ ቡአዴ በሉ። ቡአዴ ማለት ምን ማለት ነው? ያለ መዋደድ ወይም ደግሞ አንድን ከአንድ ነገር ጋራ በማጣበቅ በመስፋት። ለምሳሌ እንጨትና ዛቢያን ታውቃላችሁ አይደለ? የብረትና የመጥረቢያ እንጨቱን ስንፈልግ ምን እናደርገዋለን? እናዋድደዋለን አይደል? አስገብተን ከዛ ምን እናደርገዋለን? እንለያየዋለን አይደል? እንደዚህ አይደለም፣ በማዋደድ አይደለም። ተዋህዶ ፍጹም ነው። ተዋህዶ ምንድነው? ፍጹም ነው። ተዋህዶ ፍጹም ነው። ቀጥሎ ደግሞ ቱሳሄ ይባላል። ቱሳሄ በሉ እስቲ እንበለ ቱሳሄ በሉ። እንበለ ቱሳሄ በሉ። ይሄ ደግሞ ያለ መቀላቀል ነው። ቶሳህ ብሎ ምን አደረገ ነው? ቀላቀለ ማለት ነው። ያለ መቀላቀል በሉ። ያለ መቀላቀል በሉ። ስለ መቀላቀል ሲምፕል የሆነ ምሳሌ የቡናና የወተት። ቡናና ወተት ሲቀላቀል የሚቀይሩት ነገር አለ አይደለ? ባህሪውን ምን ያደርጋል? ይቀይራል አይደል? ልክ ነው አይደለ? ምኑን ይቀይራል ደግሞ? ጣዕሙን ይቀይራል፣ ከለሩን ይቀይራል። አያችሁ? ምን ስላለ? ስለተቀላቀለ። ማርና ውሃም እንዲሁ ሲቀላቀል ምኑን ይቀይራል? ጣዕሙን፣ መልኩን ያደርጋል፣ ይቀይራል። ስለዚህ ያለ መቀላቀል ነው። ያለ መቀላቀል ነው። ቅድም እንዳልኳችሁ አንዱ የአንዱን ምን ሳያደርግ ሳያጠፋ
ሳይለውጥ እንዳልኳችሁ ማለት ነውና ይሄ ለምሳሌ ቡናና ወተት ሲቀላቀል ሶስተኛ ጣዕም ይፈጥራል። ቡና ቀጥሎ ከዛ አያችሁ ሶስተኛ ባህሪ አልተፈጠረ። እንቲያሁ ለቃል ኮነ ለስጋ ወእንቲያሁ ለስጋ ኮነ ለቃል የቃል ለስጋ የስጋ ለቃል በመሆን ከሁለት አካል ከሁለት ባህሪ ይሄንን በደንብ ከያዛችሁ ነው በጣም የተዋህደው ምስጢር ማፍረዳት ትችላላችሁ። ሶስተኛው እንበለ ህድረት ይባላል። እንበለ ህድረት ህድረት ማለት ነው ማደር ማለት ነው። ሀደረ ብሎ ህድረት የሚለው ቃል ይወጣል። እንበለ ህድረት ማለት ያለ ማደር። ለምሳሌ ዳዊት በማህደር ውስጥ ሲገባ ምን ይባላል? አደር አይደለ? ማህደር ውስጥ ገባ። ማህደር ማለት ያ ነው። ሰይፍ ምኑ ሲገባ? ሰገባው ሲገባ። ይሄ ትምህርት የንስጥሮስ ትምህርት ነው። ንስጥሮስ የተባለ መናፍቅ በ431 ዓመተ ምህረት በጉባኤ ኤፌሶን የተወገዘው ያስተማረው ትምህርት ይሄ ነው። ማርያም ቴዎቶኮስ አትባልም፣ ወላዲተ አምላክ አትባልም። ማርያም የወለደችው ሩቅ ብእሲ ነው። ገብቷችኋል? ምንድነው የወለደችው? አንድ ሰው ነው የወለደችው የሚል ትምህርት ነው። የኛ አባቶች ግን ማርያም ምን ትባላለች? ወላዲተ አምላክ ትባላለች። የወለደችው ሩቅ ብእሲ ሳይሆን ማንን ነው? አምላክን የወለደችው። ቃል ስጋ ሆነ ሲል አምላክ ነው ሰው የሆነው። ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ምን ሆኗል? ሰው ሆኗል። ይሄንን ቅዱስ ቄርሎስ በደንብ አፍታቶ አብራርቶ አስተምሮታል። ይሄም ትምህርት ተወግዟል። ምን የሚለው ትምህርት? የንስጥሮስ ትምህርት ማለት ነው። ህድረት የሚለው ትምህርት ምን የሚለው ትምህርት? ህድረት ወይም ማደር የሚለው ትምህርት ማለት ነው። ቀጥሎ የምናየው ትድምርት ማለት ነው። እንበለ ትድምርት በሉ እስቲ። እንበለ ትድምርት በሉ። በመደራረብ ወይም ያለ መደራረብ በሉ እስቲ። ያለ ምን? ያለ መደራረብ። ልብስን በልብስ ላይ ምን እንደምናደርገው? እንደምንደርበው። መለኮት ቃልን ደረበው፣ ለበሰው። ለበሰ አይደለም ምንለው? ምን አለ? ተዋሃደ ነው አልምንለው? ምን አለ ነው ምንለው? ተዋሃደ። የሰውን ስጋ ገንዘቡ አደረገ። መለኮት ትስብእትን ምኑ ነው ያደረገው? ገንዘቡ በሉ እስቲ። የራሱ ነው ያደረገው። ስለዚህ እንበለ ትድምርት አልን አይደለም? የመጨረሻው የምናየው እንበለ ፍልጠት። እንበለ ፍልጠት። ፍልጠት ምን ማለት ነው? ያለ መለያየት። ያለ ምን? ያለ መለያየት። ለምሳሌ ነፍስና ስጋ ተዋህደው ሲኖሩ ሰው አንድ ሰው ነው የሚባለው። ነፍስና ስጋ ተዋህደዋል ምን ይባላል? ሰው ይባላል አይደለ? ልክ ሲሞት ሰው ነፍስም ወደ ጌታዋ ስጋም ወደ መቃብር። በመጨረሻ ጊዜ ምን አላቸው ማለት ነው? ፍልጠት አለ አይደለ? ምን ማለት ነው? መለየት አለ። የነፍስና የስጋ ምን ማለት? መለያየት አለ። ስለዚህ አምላክ ሰው ሆነ ሲባል እንበለ ፍልጠት ነው፣ ያለ መለያየት ነው። ተዋህዶ ምንድነው አልኳችሁ? ዘላለማዊ ነው። ዘላለማዊ ነው። ኢየሱስ ክርስቶስ አምላካችን በስጋ ስለ ሁላችን ኃጢአት በሞተ ጊዜ እንኳ ነፍስ ማነው? መለኮት ከነፍስም ከስጋም ምን አላለም? አልተለየም አይደለ? ስለዚህ በነፍስ በአካለ ነፍስ ወደ ተወረደ ይላል። ወደ ሲኦል ወርዶ ነፍሳትን አደረገ አወጣ። በስጋ ደግሞ ምን ሆነ? ወደ መቃብር ወርዶ መቃብርን ምን አደረገ? ሰክፈቱልኝ ሳይል መግነስፉቱልኝ ሳይል ምን አደረገ? ተነሳ። ስለዚህ ይሄ ተዋህዶ ምንድነው ማለት ነው? ፍጹም ምንድነው? ተዋህዶ ነው። ስለዚህ እንበለ ፍልጠት የሚለው ይሄንን ነው። ይሄንን ያክል ካልኳችሁ በርካታ
መናፍቃን በርካታ ከሃዲያን ሄረሲዎች ተነስተዋል። በምን ላይ ማለት ነው? በወልደ እግዚአብሔር ትምህርት ላይ፣ በኢየሱስ ክርስቶስ ትምህርት ላይ። አሁን ስለ ነፍስና ስለ ስጋ ሳወራችሁ አቡሊናሪዮስ የሚባል አባት አቡሊናሪዮስ የተባለ መናፍቅ ነው። አንድ ጊዜ ምን አስተምሮ ነበረ? ኢየሱስ ክርስቶስ ሰው በሆነ ጊዜ አምላክ ምን በሆነ ጊዜ ሰው በሆነ ጊዜ የሆነውን ነገር ሲያስረዳ እንዲህ የሚል ቃል ተጠቅሞ ነበረ። ህየንተ ነፍስ ወልቡና ኮኖ መለኮቱ ብሎ አስተምሮ ነበር። በህየንተ ነፍስ ወልቡና በነፍስና በልቡናው ፈንታ መለኮቱ ምን ሆነው ነፍስ ሆነው። ገብቷችኋል? አሁን ከመቤታችን ከስጋዋ ስጋ ከነፍሷ ነፍስን የነሳው አምላክ ቢሆን እንኳን አምላክ ምንድነው የሆነው? ፍጹም ሰው ነው የሆነው። አቡሊናሪዮስ ግን ምንድነው ያለው? ከማርያም የነሳው ምን ብቻ ነው? ስጋ ብቻ ነው የነሳው። የኛ ሊቃውንት ምን አሉ? ያልነሳውን እንዴት አዳነው እንላለን። ምን አላለው? ያልነሳውን እንዴት አዳነው እንላለን። ነፍስን ቢነሳ ነው እንጂ በዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን ላኖራት ደሞ ላስነሳትም ስልጣን አለኝ አለው። ጮክ ብሎ አባቴ ሆይ ነፍሴን ላንተ አደራ ሰጣለሁ አለ። ስለዚህ ያልነሳውን ነፍስ ነው ይሄን የሚለው። ጮሆ ነፍሱን ምን አደረገ? ተወ። ማቴዎስ 27:50 ላይ። ስለዚህ በተለያየ መንገድ ቤተክርስቲያን ላይ የተነሱ ሐሳውያን፣ ቤተክርስቲያን ላይ የተነሱ መናፍቃን በዋናነት ምንድነው ያለው? ስምዖን አረጋዊ ለእመቤታችን ምንድነው ያላት? ይህ ሕፃን ለብዙዎች ለመውደቃቸውና ለመነሳታቸው በቃ እሱ ሲያስተምሩን ያለው በኔ የማይሰናከል ብፁዕ ነው ካለው በኔ ምንም አይል ማይሰናከል በቃ ይሄ አለቱ ይላል እኮ የማሰናከያው አለት ነው አይደል የሚለው። ብዙዎች ምን ያሉበት የተሰናከሉበት ወድቀው የተቀጠቀጡበት አለት ነው። ለኛ ግን ርዕሰ ማዕዘን ነው። ኮርነር ስቶን ምንለው ማንን ነው? ኢየሱስ ክርስቶስን ነው። የማዕዘን ራስ ምንለው እሱ ነው። ስለዚህ ቃል ስጋ ሆነ የሚለውን ሐሳብ ስትሰሙ እነኚህ ሐሳቦች በደንብ ወደ ልባችሁ እንዲመጣ አደራ ጭምር አሳስባችኋለሁ። አደራ ጭምር እነግራችኋለሁ። ይሄ የክርስትና ትምህርት መሰረታዊ ነው። መሰረታዊ ትምህርት ነው። የአምላክ ሰው የመሆን ትምህርት የክርስትናው አስኳል ነው እና ይሄንን እንድትይዙ አደራ ላለሁኝ። ቀጥሎ ምንድነው የሚለው? ቃል ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ የሚል ቃል አለ። እስኪ ጸጋና እውነትንም ተመልቶ በማን በእኛ አደረ። ምንድነው ጸጋና እውነትን ተመልቶ በእኛ አደረ ማለት? ከመቤታችን የነሳው ስጋ ወይም የክርስቶስ ስጋ ዓለምን የሚያድን የሚገዛ አምላክ ሆነ ማለት ነው። በእኛ አደረ ሲል ሰው በሰውነት ሰው አምላክ በመሆኑ ምን ሆነ? ሰው ደግሞ ምን ሆነ? አምላክ ሰው በመሆኑ ሰው ምን ሆነ? ቀላል እኮ ነው። አምላክ ሰው በመሆኑ ሰው ምን ሆነ? ዘላለማዊ ሆነ አይደል? ሁሉን የሚገዛ ሆነ። አያችሁ? ጸጋና እውነትን ተመልቶ በእኛ አደረ ሲል ሰውን ምን አደረገው? በተዋህዶ ሰው ምን ሆነ? አምላክ ሆነ። አምላክ ሆነ። ባህሪያችንን እኮ ነው ያከበረው አይደል? ምናችንን ያከበረው? ባህሪያችንን። እመቤታችንን ከምንጠራባት የመመኪያ ስማችን ምንድነው? ምንላት? የባህሪያችን መመኪያ። እስቲ በሉ የምን እስቲ ድጋሙት። በቃ የባህሪያችን መመኪያ። ሰው ምን መሆኑን አምላክ የሆነው ባንቺ ነው። ስጋሽን፣ ነፍስሽን፣ ደምሽን፣ አጥንትሽን
ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ባንቺ ምክንያት ወይም ካንቺ አምላክ ሰው በመሆኑ ለኛ ለደካሞቹ ለኛ ለኃጢአተኞቹ ለኛ ለበደለኞቹ ማርያም ሆይ እመቤታችን ሆይ ምን ሆንሽን? ትምክህተ ዘመድን የባህሪያችን መመኪያ ሆንሽን። ባንቺ በኩል ምን አልን? ከእግዚአብሔር ጋር ተዛመድን። ባንቺ ምክንያት እግዚአብሔርን ዘመዳችን አልነው። ባንቺ ምክንያት አማኑኤል ሆነልን። አማኑኤል ሆነልን በሉ። ምን ማለት ነው? እግዚአብሔር ከኛ ጋር ሆነልን። አምላክ ሰው ሆነ። እኛ የእግዚአብሔር ዘመዶች የእግዚአብሔር ቤተሰቦች ተባልን። ሐዋርያቱን ወንድሞቼ ብሎ ሊጠራቸው አላፈረም አይደለም የሚለው? ምኖቼ ብሎ ወንድሞቼ። በቃ እግዚአብሔር ሩቅ ነው የምንለው እግዚአብሔር የት ሆነ? ቅርብ ሆነ፣ መካከላችን ሆነ። የማይታየው ታየ፣ የማይዳሰሰው ተዳሰሰ። አዎ ከኛ ጋራ በላ፣ ከኛ ጋር ጠጣ። አባ ሕርያቆስ እኮ በዘመኑ ደርሶ ነው እንዴ? ነበረ ወይ? አልነበረም። የሐዋርያትን አይኑ አድርጎ የሐዋርያትን እጁ አድርጎ ከኛ ጋር ምን አለ? በላ ጠጣ አለ። በቃ በመካከላችን ተመላለሰ። አያችሁ ክርስትና ያን ያህል እንኳን ሩቅ ቢሆን መካከላችን ተመላለሰ እንላለን አይደል? ከእርሱ ጋር በላን ጠጣን ዘመድ ሆን ነው እንላለን። ይሄ ሁሉ የሆነው ደግሞ የባህሪያችን መመኪያ በሆነች ምልዕተ ጸጋ ምልዕተ ክብር በተባለች በእመቤታችን በድንግል ማርያም ፍቅሯ ይብዛልን፣ ምስጋናዋ ይብዛልን። ይሄንን ካለ በኋላ ጸጋና እውነትን ተመልቶ በእኛ ምን አለ ነው የሚለው? አደረ። በእኛ አደረ ማለቱ የድንግል ማርያምን ስጋ መዋሃዱን ወልደ እግዚአብሔር ሰው መሆኑን ያሳያል። በእኛ ምን አለ? አደረ። በቃ ከድንግል ማርያም ስጋን ተዋሃደ። በቃ የኛን ስጋ ምን አደረገው? አከበረው። አባታችን ዮሐንስ አፈወርቅ በጣም ከተደነቀበት ንግግሩ አንዱ ምንድነው ያለው? ዮሐንስ አፈወርቅ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። እስቲ በሉ እግዚአብሔር በሉ ዓለምን ከፈጠረበት ጥበቡ ይልቅ ያዳነበት ይበልጣል። ለመፍጠር እኮ ምንድነው ያለው? ለይኩን አለ ያለው ይሁን አለ። በእጁ ከምድር አፈር አበጀ ሰውንም ቢሆን ደግሞ ባሰበም ጊዜ ፈቃዱ በሆነ ጊዜ ተፈጠረ። ለማዳን ግን ከሰማያት ወረደ፣ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ወረደ ሲባል ትህትናውን ይላሉ አባቶቻችን። ወጣ ሲባል ደግሞ ክብሩን ልዕልናውን ጌትነቱን። ወረደ ሲባል ልክ ከሶስት ወንበር ላይ ተነስቶ የመጣ አንድ እንዳርጋችሁ እንዳታስቡ። እግዚአብሔር ምንድነው? ምሉ ነው፣ በዓለም ሁሉ ያለ ነው። ወረደ ስንል ምኑን ነው? ትህትናውን፣ አራያ ገብር መንሳቱን፣ ሰውን መፈለጉን፣ የኛን ባህሪ መውደዱን ነው። ግልጽ ነው የምናገረው አይደለ? ይሄ አስደናቂ ነገር ነው። የሰው ልጅ እንዴት ወደድከው? ዳዊት ምንድነው ያለው? የኔታ ምንድነው? ታስበው ዘንድ ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው? ህቃ አጽስኮን መላእክት አይደለም ከለልኩ። ከመላእክት በጥቂቱ አሳነስከው፣ የመስጋናን ዘውድ ጫንክለት። ታስበው ዘንድ ይሄ ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው? ይከርም እኮ ነው። ታስበው ዘንድ ማለት ኃጢአቱን፣ በደሉን፣ ስንፍናውን አይተ ስጋን ለመንሳት መውደድህ። ተጎበኘው ዘንድ ሲል ሰው በመሆን ምን ታደርገው ዘንድ? ተጎበኘው ዘንድ። እግዚአብሔር ጎበኘን አይደለ?
እግዚአብሔር ጎበኘን እንዴት ደስ ይላል በቃ መጎብኘት ደግሞ ቀላል ነገር አይደለም አስታውሳለሁ አንድ ጊዜ ስለ መጎብኘት በጣም ብዙ ነገር ነግሬያችኋለሁ እግዚአብሔር ህዝቡን ጎበኘ ሲባል ቀላል አይደለም አሁን ዶናልድ ትራምፕ በአሜሪካን ያለ አንድ ወይኒ ቤት ጎበኘ ሚል ነገር ከሰማችሁ በኋላ ቀጥሎ ምን እንደሚሆነው በጣም ለብዙ እስረኞች ምህረት ተደረገ አይደል እንዴ እግዚአብሔር ህዝቡን ጎበኘ ሲባል ምን እንደሚሆነው እስረኞች የ5500 ዘመን እስረኞች በኃጢአት የታሰርን በበደል የታሰርን እስረኞች ሞትን ቀምሶ ታሞ አምላካችን የወደደን ከዛ ቀጥሎ የሚያወራው ሐሳብ ምንድነው ስንት ሰዓት ነው 5:10 ጉዳይ እሺ ቁጥር 15 ድረስ ብቻ ልሄድና አቆማለሁ ቀጥሎ ሌላ አዲስ ሐሳብ ስለሆነ ማለት ነው በእኛም አደረ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል አንድ ልጅም ከአባቱ ዘንድ እንዳለው ያለውን ክብር አየን አንድ ልጅ የተባለው ለማን ነው ለአብ ምኑ ነው አንድ ልጁ ነው ከአባቱ ዘንድ ያለውን ክብር የሆነውን አየን ምክንያቱም ኢየሱስ ክርስቶስ የአብ አንድ ልጁ ነው ስንል የአብ የሆነው ሁሉ የማን ነው የእርሱ ነው ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ምንድነው የሚለው የአብ የሆነው ሁሉ የወልድ ነው ይላል የኔ ነው አንድ ልጅም በአባቱ ዘንድ ያለውን ምኑን አየን ክብሩን አየን ጌትነቱን አየን ሩቅ ነው የተባለውን እግዚአብሔርን እኔ በኋላ ቁጥር 18 ላይ ስመጣ ታዩታላችሁ እግዚአብሔርን ከቶ ያየው አንድስ እንኳን የለም የሚል ቃል አለ አይደል ያ ሩቅ ነው የተባለው እግዚአብሔር ባለፈው ሳምንት አንስቼው ይሆናል ቅዱስ ያሬድ በድጓ ላይ የተናገረው ተባሃሉ ጻድቃን በበይናት ይሆሙ ቦኑ ዘርኢክም ወለ ልዑል ልዑልን ያየው አለ ወይ ልዑልን የተመለከተው አለ ወይ ተባባሉ ተነጋገሩ ማን ጻድቃን በምን በበይናት ይሆሙ እርስ በርሳቸው ከዛ በኋላ ሙሴ ቀደመ ሙሴ እኔ ሬው ባምደ ደመና ሙሴ ባምደ ደመና ምን አለው አየው ሬ ነው የሚለው ወሰይነ ጠይቆት ማስረዳት ግን አልቻለም ንገረን እስቲ ምን ይመስላል ቢሉት አረ ግርማው አረ ጌትነቱ የፊቱ መንጸባረቅ አላየው ሙሴ ምኑን ያየው ነጎድጓዱን አይደል መባረቅቱን አይደል ጢሱን አይደል ጭጋጉን አይደል ተራራው እንደ ሳት መቃጠሉን ያየው ሙሴ ድምጹን የሰማው ነጎድጓዱን የሰማው ፊቱን አላየው ወሰይነ ጠይቆት ኢሳይያስኒ ይቤ ርኢክ ወለሉ ኢሳይያስም አለ አየሁት አላለም እንዴ መቼ ትንቢተ ኢሳይያስ ምዕራፍ 6 ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ የልብሱም ዘርፍ መቅደሱን ሞልቶት ነበር ትዝ አይላችሁ አታስታውሱም እንዴ እናንተ ታነቡት ትንሽ መጽሐፍ ቅዱስ ታነባላችሁ አይደለ ትንቢተ ኢሳይያስ ላይ ኦዚያን በሞተ በአንደኛው ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት የልብሱ ዘርፍ መቅደሱን ሞልቶት ነበር ኢሳይያስ ለካየው ጌትነቱን ነው ኢሳይያስ ያየው በኩነት አላየውም ጢሞቴዎስ እኮ ነግሮናል እኮ አንደኛ ጢሞቴዎስ 5 ላይ እግዚአብሔርን ማንም ሰው አላየውም ሊያየው አይችልም ማንም ሊቀርበው በማይችል ብርሃን ነው የሚኖረው እግዚአብሔር ከዛ በኋላ ወሰይነ ጠይቆት ኢሳይያስም አላየው ማርያም ተቤ ማርያም ግን አየችው እንዲህ አለች ርኤት ወከለ ጠይቆት አየችው
አስረጂው ስትባል ምን አለች? በማህፀኔ 9 ወር አግመርኪ ዘኢት ገመር አይደለም የሚለው ቅዱስ ኤፍሬም። የማይቻለውን የማይወሰነውን ወሰንሽው። ወባይቴ ተደለወ 7ቱ የእሳት መጋረጃ በወዴት ተጋረደ? ያ ከነደሳትነቱ የተነሳ ሱራፌልና ኪሩቤል ሊቀርቡት የማይቻላቸውን በየትኛው በኩል ጸነሹ? በሆድሽ በግራ ነውን በቀኝ ነውን? አንቺ ታናሽ ብላቴና ስትሆኚ እሳተ መለኮቱ እንዴት አላቃጠለሽም? ብለይ ተጸጋ ክብር ይግባት ድንግል ማርያም። በቃ አላቃጠለውም እያለ ያመሰገናት ኢሳይያስ አልቻልኩም። እሷ ስትጠየቅ ማለት አየሁት 9 ወር በ5 ቀን አጥብቼው አዝየው ግብጽ በረሃ አብሬው ዞሬ አለች። ስለዚህ ወዳጆቼ የአብ የሆነው የወልድ ነው። አንድ ልጁም በአባቱ ዘንድ እንዳለው ክብር አየን። ልጅ ቅድም ነግሬያችኋለሁ። የአብ የሆነው የማን ነው? የወልድ ነው። ልጅ ከሆነ ምን የመለሰውን ብያችኋለሁ። ደጃፍ የመለሰውን ማጀት የጎረሰውን ሁሉ ያደርጋል ይወርሳል። አትርጓሜ ላይ በቃ ወራሹ የተባለው ፈራጁ የተባለው አባ አንድስ እንኳን አይፈርድም። በሁሉ የሚፈርድ ማን ነው? ወልድ ነው አይደለም የሚለው። ለምንድን ነው? ወደ ዓለም የመጣው እሱ ነው። የታመመው እሱ ነው። የሚሞት እሱ ነው። ፍርድማ እግዚአብሔር ነው። ፍርድማ የአብ የወልድ መንፈስ ቅዱስ ነው። ግን ንዑ ሀቤ ሁሩ እምኔ የሚለው ማን ነው? ወልድ ነው። ወደኔ ኑ ከኔ ወግዱ የሚለው ማን ነው? ወልድ ነው። ለምን? የተገለጠው እሱ ነው። የመጣው እሱ ነው። እንኳን እሱ ሐዋርያትንም ትርፋችን ምንድነው ሲሉት በመጨረሻው ጊዜ ደግሞ በ12ቱ ነገደ እስራኤል ወንበር ላይ ተቀምጣችሁ ትፈርዳላችሁ አላቸው። ሐዋርያት ፈራጅ ናቸው ወይ ስንል ፍርድ እግዚአብሔር ነው። ትምህርታቸው ይፈርዳል። ምናቸው ይፈርዳል? ምን ብለው? ስለ እግዚአብሔር ወልድ ያስተማሩት፣ ስለ ሥላሴ ያስተማሩት፣ ስለ መንፈስ ቅዱስ ያስተማሩት፣ ስለ ንስሐና ስለ ኃጢአት ስርየት ያስተማሩት፣ ስለ ጥምቀት ያስተማሩት ትምህርት ምን ይሆናል? ፍርድ ይሆናል። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። የሰማነውን በልቡናችን ያሳድርብን። እንተጋለን። እግዚአብሔር ሕዝቡን ያበዛል። እግዚአብሔር መንጋውን ያበዛል። ይሄን ያህል የቃሉን ድግስ ደግሶ የሚያፈስ የሚልክ የሚሰጥ እግዚአብሔር ደግሞ የሚሰሙትንም ደግሞ እግዚአብሔር ለራሱ ያበዛል። አገልግሎታችን ይቀጥላል። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። አባታችን ቄሰ ገበዝ እንደተለመደው ጸሎት ያደርጉልናል። ጸሎት ከሳቸው እንቀበላለን። መርሃ ግብራችንን እንጨርሳለን። ተባረኩ፣ በርቱ። የተለየ ምክንያት ካልገጠማችሁ በቀር ከዚህ ማዕድ ራሳችሁን አትለዩ። እግዚአብሔር ይስጥልን።